የምትሰራው ነገር ሳይኮ ደሜ ነው የሚፈላው። እስቲ ለኔ ስትል እንዴት እንተው ልቶ ጥሩ። እስኪ አንቺ እንደዚህ ፍጥና አድርጎ የሚያስወራሽ ነገር ለኔ እስኪ ታዩ። እሱን ማን አልችልም። አየሽ አንቺ ማትችው ነገር ታዲያ እኔ እድሜ ልኬን የለመደብኝ ነገር ባንድ ንዴት እንተው ማለት ትንሽ አይከብድም? እሺ እኔም ለመተው ልመት አንተም ለመተው። እሺ አልትገባለህ? እገባለሁ። የኔ ልጅ እንዳባዬ እንደዚህ እኮ ካልከኝ ብዙ ጊዜ ሆነ። የኔ ፍቅር ከዚህ በኋላ እንደዚህ ያልኩ ነው የምጠራሽ። ደግሞ ለምትጠይቂኝ ጥያቄ ትክክለኛ መልስ ነው የምሰጥሽ ከዚህ በኋላ። አንቺ እኮ በጣም የምወድሽ ልጅ እኮ ነሽ። ሁሌ አጠፋሽ ያንን ተይ ብለህ አትቆጣኝም? አልቆጣሽም። ሰይጣን አትለኝም? አልልሽም። በጣም ነው የምወድሽ። የቤት ስራ እየሰራሽ ነው? አዎ። ጎበዝ። ማክዳ ማኩ የኔ ልጅ ዛሬ እንኳን እስቲ ከኔ ጋር ዛሬ አራለው ግን አፈራኝ እንዴ? ሁን ብለሽ እኮ እኔን ለመጉዳት ምንም ነገር አታደርጊም። ለምንድን ነው የምፈራሽ? እሺ ሄለን ግን በጣም ነው የምታሳዝነኝ። አዎ እኔም በጣም ነው የምታሳዝነኝ። በጣም ነው የምወዳት። በኋላ ልጇን ይዞባት ስለሄደ ብቸኝነት ነው የሚሰማት። በአሁን ጊዜ ደግሞ ሰው ያስፈልጋታል። እንዴ ታዲያ እኮ እኛ አለንላት፣ ጓደኞቿ ነን። አዎ አባ። በቃ አሁንም ተኛሽ። በይ ሄሉን ሰላም በይልኝ። አስቸኳይ ስራ ገጥሞት ነው በያት። እሺ እሺ አባዬ። ነይ ቻው። ቲቸር እንዴት አደርሽ? እንዴት አደርሽ? የሆነ ነገር ልነግርሽ ነበር። ምንድነው? እኔ ከአባዬ አጠገብ ነበር የተኛሁት እና ልጄ ብሎ ሳመ። አይሻል ግን ይወድሻል። ግን አንቺ ማትስደውልሽ። እሺ ደግሞ በኋላ ክላስ ወደ ማስሽ ነገር አለ። ምንድነው? እሺ በቃ ወደ ክላስ እንዴት ነው? ሰላም ነው? ሰላም ነው። ብሩን አስገባህልኝ? አዎ አስገብቼላለሁ። ያቺ ከይሲ ልጅ ላጠፋችሁ ጥፋት እኮ ካስተማሩ ላይ የተበደርኩትን ብድር ልመልስላት ብዬ ነው። እሷ ስለ አስተማሪዋ እንደነገረችኝ ከሆነ በጣም አሪፍ ልጅ ናት። ለምን አትመቻቻት? አንተ ፀሐይን እንዴት አድርጌ ከልቤ ውስጥ አስወጥቼ ነው ሄለንን ልቤ ላይ ማስገባት? እና ፈጣሪ ያመጣልህን ሲሳይ ብታልፍ ፀሐይ ራሱ ታዝንባለች። ፀሐይ ይለኛል እንዴ? ፀሐይ በሰላም ትረፍበት፣ አትበጥብጣት። ወይ ጉድ! እንደው አንዴ ከገባሁበት ጣጣ ልውጣ እንጂ እኔ ሁለተኛ አይለምደኝም። እኔ እኮ ከምቆጣው ነገር ትንሽ ቀዝቀዝ ልበል ብዬ ትላንትና ማታ ቅፊያት ብተኛ ገና ለገና ከቅፌዎች ሾልካ ወጣ የሆነ ነገር ታቀጣጥልና ታነደኛለች ብዬ እንዲሁ እንቅልፌን ሳልተኛ ቆሜ ነው ያደርኩት። እንዲሁ ቁጭ ብዬ ሳፈጥ ነው ያደርኩት። ለማንኛውም ይኸውልህ ከስተመር ካልመጣ እንዳትቀሰቅሰኝ፣ አንዱ መኪና ውስጥ ገብቼ ልተኛሽ። ቆይ አንተ በዛ ሰዓት ምን እንዳታደርገኝ ብለህ ፈርተህ ነው? ወይ ጉድ! ሰይጣን እኮ ሌሊት ነው ስራውን የሚሰራው አባቴ። እሷ ላይ ያለው አጋንንት ደግሞ ለደቂቃ እንኳን አያሻልብም። በልተኛ ከስተመር ካልመጣ አትቀስቅሰኝ። በል ግባና አረፍ በል። ኡፍ